أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو وندموچنا هتوچه كتاب أصول الإيمان باب ذكر الملائكة عليهم السلام والإيمان بهم يميلون سوستنيا كفل ላይ እንገኛለን ምን ይላል ومن ساداتهم ከአለቆቻቸው መካከል ይላል ያው በተከታታይ ትላንትም ከትላንት ወዲያ ስለ መላእክት ማንነት ጀምረን በተለይ በትላንትናው ፕሮግራም ስለ አለቆቻቸው ዋናዎቹን ስም ያነሳን ስለ ሁለቱ ስለ ጅብሪል እና ሚካኤል አለይሂም ሰላም ተመልክተን ነበር አሁን ምናየው በሶስተኛ ደረጃ ومن ساداتهم ከመላእክት አለቆቻቸው መካከል ኢስራፊል አለይሂ ሰላም መልአኩ ኢስራፊል አንዱ ነው ማለት ነው وهو احد حملة العرش عرشን ከሚሸከሙ መላእክት መካከል አንዱ ኢስራፊል አለይሂ ሰላም ነው وهو الذي ينفخ في الصور በጥሩምባም የሚነፋው እሱ ነው እንግዲህ እሱ የሚነፋበትን ጥሩምባ ትልቀቱን በተመለከተ ፈጣሪው አላህ ካልሆነ በስተቀር ማንንም አያውቀውም ሸይኹ እዚህ ላይ ሲያብራሩ ምን ይላሉ ቀርኑን لا يعلم عظم خلقته إلا الله تعالى ታላቅነቱን በተመለከተ የፈጠረው አላህ ካልሆነ በስተቀር ማንንም አያውቀውም እጅግ በጣም ግዙፍ ነው وفيه أرواح بني آدم በዚህ ጥሩምባ ስር ሰዎች ከሞቱ በኋላ የአደም ልጆች ሁሉ ሩህ ይሰበሰባል فإذا نفخ فيه إسرافيل عليه السلام መልአኩ إسرافيل ይህን ጥሩምባ በነፋው ጊዜ خرجت منه كل روح እያንዳንዱ ሩህ ከዚህ ጥሩምባ ይወጣና ودخلت في بدن صاحبها ወደ ባለቤቱ ሰውነት ውስጥ በመግባት ድጋሚ ይቀሰቀሳሉ ማለት ነው ከመቃብር ዓለም قال تعالى الله በቃሉ እንዳለው ثم نفخ فيه أخرى ከዛም ለሁለተኛ ጊዜ ተነፋ فإذا هم قيام ينظرون ሁላቸውም ከመቃብራቸው በመቀስቀስ የሚሰራባቸውን የጌታቸውን ፍርድ መጠባበቅ ጀመሩ ይላል እና ኢስራፊል አለይሂ ሰላም የሥራ ድርሻው እንግዲህ አርሽን መሸከም ብቻ ሳይሆን ጥሩምባንም የሚነፋው እሱ ነው የቂያም ቀን ላይ ሁለት ጊዜ ይነፋል ማለት ነው የመጀመሪያው ፍጥረታት በተቀላላ የሚሞቱበት የሚጠፉበት ሲሆን ሁለተኛው ደግሞ ከመቃብር ዓለም የሚቀሰቀሱበት ነው روى الترمذي وحسنه والحاكم امام الترمذي በሱነናቸው እንደዘገቡትና ሐዲሱን ሐሰን ብለው እንደገለጹት እንዲሁም ሐኪም ሙስተድረክ ላይ እንደዘገቡት عن أبي سعيد الخدري رضي الله عنه قال كأبي سعيد الخدري اندتلالفوا قال رسول الله صلى الله عليه وسلم يا الله ملكتنيا من إلالو كيف أنعمو إلالو انديت دستنيا هنا اللو انديت أفاج هنا هيوت المراج لالو وصاحب القرن يطرنبو بالبيت قد التقم القرن ጥሩምባውን ጎርሶት ያለ በአፉ وأصغى سمعه በጆሮ ደሞ ትኩረትን ሰጥቶ ወደ ጌታው አድርጎ ينتظر متى يؤمر فينفخ ከመቼው ታዝዤ ንፋተብዬ እነፋለሁ ብሎ የጌታውን ትእዛዝ ካሁን እየተጠባበቀ ምን አይነት የደስታ ህይወት ዱንያ ላይ ሊኖር ይችላል አሉ ምን ማለት ነው እቺ ዱንያ ጠፊ ነች ከፊት ለፊታችን ቂያማ የሚጠብቀን ታላቅ የጭንቅ ቀን ነው ሰዓቲቷም እየመጣች ነው ስለዚህ ላልተጨበጠና ረጅም ላለሆነ ህይወት አኺራን ዘንግቼ በዱንያ ህይወት ላይ በደስታ ባህር ውስጥ መዋኝበት ምንም ምክንያት የለኝም ነው ይልቁኑ የደስታ ሀገር አኺራ ስለሆነ አኺራዬን ለማሳመር ከወዲሁ ባጭሯ ዱንያ ረጅሙን አኺራ ማስተካከል ይገባኛል
እንጂ በዱንያ ስትኖሩ ተከዛችሁ ሐዘንተኛ ሆናችሁ ኖሩ ሳይሆን ፈገግታውና ሳቁ በልክ ይሁን ኃጢያታችንንም እያሰብን እንድናለቅስ ያስፈልጋል ነው ከይፈ አንዑሙ የሚለው በደስታ ባህር ውስጥ ገብተን ከልክ በላይ ከሳቅን ከልክ በላይ የዱንያን ጸጋ የምንጠቀም ከሆነ አኺራን ልንረሳ ልንዘነጋ እንችላለን ያ ደግሞ ዘላለማዊ ጸጸት ያስከትላልና ሁላችንም ደስታችን በልክ መሆን አለበት ወሳሂቡል ቀርኒ ቀድ التقم القرن የጥሩምባው ባለቤት ጥሩምባውን ቀንዱን ጎርሶታል ጥንቱ ከዛም ጆሮውን ትኩረት ሰጥቶ ካሁን ጌታዬ ያዘኛል ንፋ ይለኛል ብሎ ለመንፋት እየተጠባበቀ ከሆነ እቺ ዱንያ ጠፊ ነች ማለት ነው ለመጥፋት ቀርባለች ስለዚህ ለአኺራ ጉዳይ አስበን እንጨነቅ ነው قالوا የዛኔም አሉ ሰሃባዎች فما نقول يا رسول الله صلى الله عليه وسلم من النبل انقرياوس أنت يا الله ملكتنيا هوي سيلواتشو قال قولوا انديه بلو حسبنا الله ونعم الوكيل على الله توكلنا حسبنا الله الله بكياتشنو ونعم الوكيل مننيا يا مار من مكانو على الله توكلنا كلاتشنم بالله لاي تمكتنا البلونو شيخ صالح الفوزان حفظه الله إهنسي أبرار من إلالنو هذا الحديث فيه ذكر خوف الرسول صلى الله عليه وسلم مما أطلعه الله عليه الله باسابوكاتشو مسارات نبياتنا صلى الله عليه وسلم سقاتنا فرحاتنا مياسايو السم من أن ملك النفخ في السور بطرمبون دي نفا يتعززو ملعاك كرتهيئ لذلك منتظرا للأمر يجيتاون تأزاز متطبق هونو راسون مازجاجتون قلصوال وهذا فيه دليل على قرب قيام الساعة ይሄም ያሳየው እንግዲህ ምንድነው على قرب قيام الساعة ساعتيቷ قيامة መቃረቧን የሚያመላክት ነው አላህ እንዳለው وما يدريك لعل الساعة تكون قريبا ብሏል ሰዓቲቷ ቅርብ ልትሆን ይከጀላል አንተስ ምን ያሳውቀሃል እንዳለው ሰዓቲቷ ቀርባለች ማለት ነው بليلام سفرا يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم لال إن أنت سويتشوي جيتاتشوهن الله انفروا تتنققوا يا ساعتي توانقطقاتي الجقبت أم تلاقنا وأسفرنا ونو يميلو يوم ترونها تذهل كل مرضعة عما أرضعت ያን ቀን በመታዩት ጊዜ ይላል ምልክቶቹ አገና ሲታዩ የምታጠባ ሴት ራሱ ከምታጠባው ከልጇ የምትፈዝበት وتضع كل ذات حمل حملها የርግዝና ባለቤት ከድንጋጤ ብዛት የተነሳ ርግዝናውን የምትጨነግፍበት وترى الناس سكارى ሰዎች በተቀላላ ከድንጋጤው ይበለጠ ከድንጋጤው ብዛት የሰከሩ ሆነው የምታይበት ነው وما هم بسكارى ካስካሪ መጠጥ የሰከሩ ሆነው ግን አይደለም ولكن عذاب الله شديد الله قطعت እጅግ የበረታ ሆኖ ነው ያ ከሆነ فكيف لا يخاف الانسان من هذا الهول ولا يستعد له ይሄንን አስፈሪ ቀን ሰው የማይፈራበትና ከወዲሁ የማይዘጋጅበት ምንም ምክንያት ስለሌለ ለቂያም ቀን ተዘጋጁ ነው እግረ መንገድም ያው መልአኩ ኢስራፊል አለይሂ ሰላም በጥሩምባው የሚነፋ መሆኑን ሐዲሱ ያመላክታል ማለት ነው ቀጣዩ ደግሞ ኢብኑ አባስ ረዲየላሁ ዐንሁማ ያስተላለፉት ሐዲስ ነው أن رسول الله صلى الله عليه وسلم يا الله ملكتنيا من إلالو إن ملكا من حملة العرش يا عرش تشكامي كهونو ملائكتوش مكاكل عنده يقال له إسرافيل ملائك إسرافيل عليه السلام تبلو يترال زاوية من زوايا العرش كعرش أرات قونوش وهم مأزنات عندن مأزن عندن أنقل تشكموال على كاهله بتكشو قد مرقت قدماه ሁለቱ እግሮቹ ተሰወር ደዋል في الارض السابعه السفلى ሰባተኛው ምድር ታች የመጨረሻ ክፍል ላይ ሁለቱ እግሮቹ ወርደዋል ومرق راسه ራሱ ደግሞ ወደ ላይ ጥሶ ወጥቷል من السماء السابعه العليا ከሰባት ሰማይ በላይ ማለት ነው እግሩ ከሰባት ምድር በታች ራሱ ከሰባት ሰማይ በላይ እንግዲህ ምን ያህል ግዙፍ መልአክ ቢሆን ነው رواه أبو الشيخ العظمة بميلو كتاباتشو 288ኛው ላይ ዘግበውታል እንደዚሁም ደግሞ وابو نعيم في الحلية ابو نعيم حلية ላይ 6ኛ ሙጀለድ ገጽ 66 ላይ ዘግበውታል ይሄም ያሳየው وهذا دليل آخر على عظم خلقة الملائكة ملائكة እጅግ ግዙፍ ፍጥረት መሆናቸውን ነው የሚያሳየው فهذا ملك من الملائكة ከመላእክት መካከል አሁን የምናየው ኢስራፊል አለይሂ ሰላም አንዱ ነው
እግሮቹ ከታች ከምድር በታች ናቸው ተብሏል ራሱ ደግሞ ከሰማይ በላይ ተብሏል وهذا دليل على عظم خلقتهم وهيئتهم የመላእክት ግዝፈታቸው እጅግ በጣም ታላቅ እንደሆነ የሚያሳይ ነው ማለት ነው وروى ابو الشيخ دقامي ابو الشيخ العظمه ላይ እንደዘገቡት አኒ አልአውዛዒ ከኢማሙ አልአውዛዒ ረሂመሁላህ እንደተላለፈው قال እንዲህ ይላሉ ኢማሙ አልአውዛዒ ليس احد من خلق الله احسن صوتا من اسرافيل ليس احد من خلق الله كالله فطرت مكاكل عندم يلم احسن صوتا دمصو اجig ያማረ من اسرافيل كملائكه اسرافيل የበለጠ ያማረ عندم يلم فاذا اخذ في التسبيح اسرافيل عليه السلام تسبيح ማረግ በጀመረ ጊዜ قطع على اهل 7 سماوات صلاتهم وتسبيحهم قطع ይቆርጥባቸዋል على اهل 7 سماوات የሰባት ሰማይ ነዋሪ መላእክቶችን صلاتهم صلاتቸውንና وتسبيحهم ተስቢሃቸውን ይቆርጥባቸዋል እሱን ያዳምጡታል ነው ነገር ግን ዘገባው ደካማ ነው አንደኛ ሰሃባው የለም እዚህ ጋር ኢማሙ አልአውዛዒ ታቢዒ ናቸው እንጂ ሰሃቢ አይደሉም ሐዲሱ ሙርሰል ነው ضعيفም ነው ሁለተኛ ግልጽ ከሆነው የቁርአን አንቀጽ ጋራም ይጋጫል ነው يسبحون الليل والنهار لا يفترون ነው ሚለው በቀንም በሌሊትም አላህን ያጠሩታል ከጎዶሎ ባህሪያት لا يفترون ለአፍታ እንኳን አያቋርጡም ነው ሚለው እዚህ ጋር ግን ይቆርጥባቸዋል ነው ሚለው على كل حال ሐዲሱ ضعيف ነው والله اعلم ቀጣዩ ደግሞ ሌላው የምናየው አራተኛው መልአክ ወሚን ሳዳቲሂም ከመላእክት ካለቆች መካከል አንዱ መለኩል መውት አለይሂ ሰላም መልአክ ሞት ተብሎ የሚጠራው የሞት መልአክ ነው ሰላም በሱ ላይ ይሁን ወለም የጂ አልመጣም ሙሰረሐን ግልጽ ሆኖ በእስሚሂ ስሙ ፊል ቁርአን በቁርአን ላይ አልመጣም አልተጠቀሰም ወላ ፊል አሐዲስ الصحيحه صحيح በሆኑ ሐዲሶችም ላይ ስሙ አልተጠቀሰም ልክ ጅብሪል ሚካኤል እንደተባለው መለኩል መውት በቁርአን ላይ መለኩል መውት ተብሎ ተጠቀሰ እንጂ የግል ስሙ ይሄ ነው ሚል ነገር አልተጠቀሰም وقد جاء في بعض الاثار በአንዳንድ አሳር ወይም ከሰሃቦች በተገኘው ንግግር ግን መጥቷል ተስሚየቱሁ ቢዐዝራኢል عزرائيل تبلو سياميو متوال نجر جن كرسول الله صلى الله عليه وسلم يتجني أيدلم فالله أعلم الله يبلت أون عواكنه قاله الحافظ ابن كثير إمام الحافظ ابن كثير بتفسيرات شوني جلسوتنا إيه من درنا مياسين ملك الموت ملو بقرآن الله يتتكس سبونه قل يتوفاكم ملك الموت الذي وكل بكم إلى الله በእናንተ ላይ የተወከለው ወይም ሐላፊነት የተሰጠው የሞት መልአክ ይገላችኋል ባለው መሰረት ሩህን የሚያወጣው ወይም እንዲወጣ የሚያዘው መልአክ መለኩል መውት ተብሎ መጠራቱን ነው ከዛ ውጪ ግን አዝራኢል ነው የሚለው ስም በቁርአንም በሐዲስም ያልተጠቀሰ በአንዳንድ ሰሃባዎች የተነገረ ነው ያ ደግሞ ከእስራኤላውያኖች የተወሰደም ሊሆን ይችላል አላ ኩሊ ሐል አላህ በጠራው ስሙ መለኩል መውት በሚለው እንጠራዋለን ሰላም በሱ ላይ ይሁንና ማለት ነው እግረ መንገድ ኪታቡ ላይ ወደ ቀጣዩ ገብተን ከማየታችን በፊት እዚህ ጋር አንድ ማስተላለፍ እንፈልገው ምንድነው ለዚህ መልአክ ኔጌቲቭ የሆነ ወይም መጥፎ አመለካከት ሊኖረን አይገባም እነ ጅብሪልን እነ ሚካኤልን አለይሂሙ ሰላም እንደምንወዳቸው መለኩል መውትንም ልንወደው ይገባል መለኩል መውት ስሙ ሲጠራ ወይ በተለምዶ አዝራኢል ሲባል ሰው ጥሩ ያልሆነ ስሜት ነው ስለሱ የሚሰማው ሰዎች በተቀላላ የሚረዱት በቃ ከቤተሰቡ መሐከል አንዱን ሩሁን በመውሰድ የቤተሰቡን ደስታ ወደ ሐዘን የቀየረ ሞትን ያመጣ አድርገው ነው የሚያስቡት ይሄ ግልጽ ስህተት ነው ሞት የአላህ ውሳኔ እንጂ የመላእክት ውሳኔ አይደለም መላእክት ጌታቸውን ትእዛዝ ይፈጽማሉ አድርጉ ያላቸውን በአግባቡ ያከናውናሉ እንጂ በማንም በራሳቸው ፍቃድ የማንንም ሰው ህይወት መውሰድ አይችሉም አላሁ የተወፈለ አንፉስ ሒነ መውቲሃ ነው የሚለው ቁርአን አንድ ነፍስ በምትሞትበት አጀሏ በሚደርስበት ጊዜ የሚገድላት አላህ ነው ውሳኔ እሱ ነው መላእክት ትእዛዙን ፈጻሚ ናቸው አላህ እንድትሞት የፈቀደን ነፍስ ማንንም ሊያኖራት አይችልም አላህ ኑር ያላትን ነፍስ ማንንም ሊገላት አይችልም ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ማንኛይቱም ነፍስ በአላህ ፍርድ በአላህ ውሳኔ ካልሆነ በቀር ልትሞት አይገባትም ነው ያለው ጌታ አላህ ኪታበን ሙአጀላ ጊዜው ደግሞ ተጽፎ የተወሰነ ነው ስለዚህ ይሄ መልአክ ምንድነው ድርሻው ቢባል የጌታውን ትእዛዝ ነው የሚወጣው የእከሌን ሩህ እንዲወስድ አላህ ካዘዘው ያንን ትእዛዝ ከመውሰድ ውጪ ሌላ አማራጭ የለውም
እኛ ግን ልክ የቤተሰቡን ደስታ ወደ ሐዘን እንደቀየረ አድርገን ጅብሪል ሚካኤል ሲባል የደስታ ስሜት እንደሚሰማን መለኩል መውት ወይ አዝራኢል ሲባል መጥፎ ስሜት ሊሰማን አይገባም። የአላህን ትእዛዝ በመፈጸሙ ልንወደው ነው የሚገባው። እሱ ብቻ ሳይሆን ቀብር ላይ የሚጠይቁት እንደ ነኪርና ሙንከር እንወዳቸዋለን፣ እናከብራቸዋለን። እነሱ ማንንም መርጠው አይቀጡም፣ ማንንም መርጠው አይምሩም። ለቅጣትም ሆነ ለምህረት የሚዳርገን የእምነታችን ጥንካሬና ድክመቱ ነው። ቀብር ላይ ለሚቀርብልን 3 ጥያቄ በአግባቡ ከመለስን ከጌታችን ዘንድ ጸጋ አለን። መመለስ የማንችል ኃጢያተኞች ከሆንን ቅጣት አለን እንጂ እነሱ መርጠው መልካም አማረኝ ወይ ዘርህ ብለው አይቀጡም፣ አይምሩም። ስለዚህ ስለነሱ በሚነሳበት ሰዓት ኔጌቲቭ ስሜት ማሳደሩ ኢማናችንን ይጎዳዋል። መላእክትን በተቀላላ ልንወዳቸው ልናከብራቸው እንጂ መርጠን ጅብሪል ይመቸኛል አዝራኢል አይመቸኝም የሚባል ነገር በፍጹም አእምሮአችን ውስጥ ሊገባ መፍቀድ የለብንም። ምንም ያጠፋው ነገር የለም። መለኩል መውትም የጌታውን ትእዛዝ ነው የፈጸመው። ሩህ የሚነፋው መልአክ የጌታውን ትእዛዝ ነው የሚፈጽመው ማለት ነው። ይሄ ነገረ መንገድ እንድንረዳ ነው። ከዛም ወቃለ ቀጠሉና ሐፊዝ ኢብኑ ከሲር ምን ይላሉ? ኢነሁም እነዚህ መላእክት بالنسبه الى ما هيئهم አላህ ካዘጋጃቸው ከሰጣቸው የሥራ ኃላፊነት አንፃር ለሁ አቅሳም ብዙ ክፍሎች አሉት። የመላእክት የሥራ ድርሻ ብዙ አይነት ነው። አላህ ካዘጋጃቸውና ከጣለባቸው ኃላፊነት አንፃር ስናየው አቅሳም ብዙ ክፍሎች አሉ። فمنهم ለምሳሌ ከመላእክት መካከል ሐመለቱል ዓርሽ አርሽን የሚሸከሙ አሉ። አርሽን መሸከማቸው ብቻ የጌታቸውን ትእዛዝ እንደመፈጸም የሚቆጠር ዒባዳ የሚሆንላቸው አሉ። ይሄንንም ያው ከዚህ በፊት አይተናል። الذين يحملون العرش ومن حوله የሚል እነዚህ አርሽን የሚሸከሙ መላእክት ሲል አርሽን የሚሸከሙ መላእክቶች አሉ። ويحمل عرش ربك فوقهم يومئذ 8 ብሏል። ነገ የትንሣኤ ቀንም 8 መላእክቶች የጌታህን አርሽ ይሸከማሉ ስላለ ይህ አይነት የሥራ ድርሻ ያላቸው መላእክቶች አሉ። ومنهم ከነሱም መካከል ከመላእክት አልከሩቢዩን ከሩቢዩን ተብሎ የሚጠሩ አሉ። ከሩቢዩን የሚባሉት ከአርሽ ተሸካሚ ቀጥለው ያሉ ነው የሚባለው። الذين እነዚያ ናቸው هم حول العرش بعرش ዙሪያ ያሉት الذين يحملون العرش ومن حوله በዙሪያው ያሉ ተብለው የተጠቀሱ ናቸው። وهم እነዚያ ከሩቢዩን የሚባሉት مع حملة العرش ከአርሽ ተሸካሚ መላእክት ጋር አሽረፉል መላኢካ የተከበሩ መላእክት ተብለው የሚጠሩ ናቸው። وهم الملائكة المقربون ለአላህ ቀራቢ የተባሉ መላእክትም ተብለው ይጠራሉ። كما قال تعالى لن يستنكف المسيح المسيح عيسى አይጸየፍም አይኮራም أن يكون عبدا لله ለአላህ ባሪያ ከመሆን በፍጹም አይኮራም። ወለልመላኢከቱ المقربون ለአላህ ቀራቢዎች የሆኑ መላእክቶች እንኳን እሱን ከመገዛት ለአላህ ባሪያ ከመሆን አይጸየፉም ብለዋል። እነዚህ ናቸው አልመላኢከቱል ሙቀረቡን የሚባሉት ከሩቢዩን ተብለው የሚጠሩ ናቸው ነው። ومنهم አሁንም ከነዚህ ከመላእክት መካከል ሱካኑ ሰማዋት السبع በሰባት ሰማይ የሚኖሩ አሉ። ሱካን ነዋሪ ተብለው የሚጠሩ السماوات السبع ሰባት ሰማያት ውስጥ የሚኖሩ አሉ። ያዕምሩነሃ ሰማይን ይገነቧታል ያስውቧታል ዒባደተን ዳኢማ ዘውታሪ የሆነ አምልኮን በመፈጸም ለይለን ወነሃራ በሌሊትም በቀንም ሰባሐን ወመሳአ በንጋትም በምሽትም ዒባዳን በመፈጸም ሰማይን ያስውቧታል። ከማ ቃለ ተዓላ አላህ ስለነሱ እንዳለው يسبحون الليل والنهار በሌሊትም በቀንም አላህን ያጠራሉ ተስቢህ ያደርጋሉ لا يفترون አያቋርጡም ብሏል። በሌላም ቦታ ደግሞ لا يسأمون አይሰላቹምም ነው የሚለው። እንደዚህ አይነት በዒባዳ ተግባር ላይ ቢዚ የሆኑ በሰባት ሰማይ የሚኖሩ መላእክቶች አሉ። ومنهم ከነሱም መካከል الذين እነዚያም አሉ يتعاقبون የሚተካኩ الى بيت المعمور ወደ بيت المعمور በስድስተኛ ወይ በሰባተኛ ሰማይ ላይ የሚገኘው በመድራዊ ካዕባ ትይዩ በተሰራው بيت المعمور በየቀኑ 70 ሺህ መላእክት እየገቡ የሚጎበኙት የዒባዳ ቤት አለ። ይህንን የሚሰሩ መላእክቶችም እንዳሉ እናምናለን። ቁልቱ የዚህ ኪታብ አዘጋጅ ሼኽ ሙሐመድ ቢን አብዱል ወሃብ ረሂመሁላህ ምን ይላሉ? በኢብኑ ከሲር ንግግር ላይ አስተያየት ሲሰጡ الظاهر ይላሉ ከላይ በይፋ እንደሚታየው أن الذين يتعاقبون إلى البيت المعمور ወደ بيت المعمور የሚተካኩ መላእክቶች ራሳቸው ሱካኑ ሰማዋት
የሰማያት ነዋሪ ተብለው የተጠሩት ናቸው ሌላ ግሩፕ ነው ሳይሆን ሌሊትና ቀን በዒባዳ ተስቢህ በማድረግ የሚያስውቧት እነሱ ራሳቸው ናቸው ወደ በይተል ማዕሙርም የሚተካኩት ይላሉ ومنهم አሁንም ከነሱ አሉ ከመላእክት መካከል ሙወከሉን ኃላፊነት የተጣለባቸው የተወከሉ አሉ ቢልጂናን በጀነት ጉዳይ ላይ ስለ ጀነትን በማስዋብ ማለት ነው ወኢዕዳዲል ከራማት لأهلها ወኢዕዳዲ በማዘጋጀት ስራ ላይ አልከራማት የክብር ስጦታዎችን لأهلها ለነዋሪዎቿ ወደፊት ጀነት ለሚመጡ የአላህ ባሪያዎች የክብር ስጦታዎችን በማዘጋጀት ኃላፊነት የተጣለባቸው አሉ ወተህይአቲ الضيافه لساكنها ለነዋሪዎቻቸው የእንግዳ መቀበያ የዌልካም ማለት ነው እንኳን ደህና መጣችሁ በማለት ለሚመጡ እንግዶች በጀነት ለሚኖሩት አቀባበል የሚያደርጉ አሉ ምን መላቢሰ ለምሳሌ በጀነት የሚለበስ የጀነት ልብሶችን ወማአኪል መብሎችን በጀነት የሚበሉ የሆኑ ወመሻሪብ የሚጠጡ መጠጦችን ወሙሳጊን የሚመጠጡ ነገራትን ወመሳኪን መኖሪያ ቤቶችን ሁሉ وغير ذلك ከዚህም ውጭ ያሉ مما لا عين رأت አይን በፍጹም ያላየው ولا اذن سمعت ጆሮ ያልሰማው ሲነገር ولا خطر على قلب بشر በሰው ልቦና ውስጥም እንደዚሁ ውል ብሎ የማያውቅ የጀነት ስጦታዎችን አላህ ለሙእሚናን ባሮቹ ያዘጋጀውን እነሱ በማዘጋጀት መስተንግዶ ላይ የተሰማሩ በጀነት ኃላፊነት የተጣለባቸው መላእክቶች አሉ ومنهم አሁንም ከነሱ ከመላእክት መካከል አሉ አልሙወከሉን ቢናር በእሳት ኃላፊነት የተጣለባቸው አሉ አዓዘና الله منها ከሷ አላህ እኛን ይጠብቀን በቸርነቱ وهم الزبانيه የጀነት ዘበኞች በመባል ይታወቃሉ ومقدموهم ግንባር ቀደም ተጠቃሾቹ 19 ናቸው 19 ናቸው ዋናዎቹ አጠቃላያቸው ማለት አይደለም وخازنها የሁሉም ዘበኛና ሐላፊ ደግሞ ማሊኩን عليه السلام የአላህ ሰላም በሱ ላይ ይሁን ማሊክ ነው وهو سو مقدم ግንባር ቀደም ተጠቃሽ ነው على الخزنه ከዘበኞች ሁሉ እነዚህንም አሁንም ልንወዳቸው ይገባል ማሊክንም ሆነ በጀሃነም እሳት ውስጥ ሆነው ገቢዎቿን የሚቀጡ ሰዎችን አንጠላቸውም ከልብ እንወዳቸዋለን ምክንያቱም ምንም መጥፎ ስሜት ለአደም ልጅ የላቸውም እዛ ላይ ሆነው የሚቀጡት መጀመሪያውኑ በወንጀላቸው በክህደታቸው ምክንያት ለቅጣት የተገቡ የአላህ ባሮችን ነው እነዚህን ባሮችም አላህ ቅጡ ሲላቸው ባዘዛቸው መልኩ ይቀጣሉ እንጂ አጋጣሚውን አገኘን ብለው የሰውን ዘር የሚበቀሉ ፍጥረታትም አይደሉም ስለዚህ ጀሃነም ዘበኞቿ መላእክትን እንጠላበት ምንም ምክንያት የለንም እዛ የሚከተን ክፉ ስራችን ነው ክህደታችን ነው ጀሃነም እንዳንገባ ከተፈለገ እምነታችንንና ስራችንን ማሳመር ማስተካከል ነው አላህ ባሪያዎቹን በግድ እሳት አይከትምና ማለት ነው ስለዚህ እነዚህን መላእክት ልክ እንደ ሞት መላእክ ቀብር ላይ እንደሚጠይቁት እነዚህም የአላህን ትእዛዝ የሚፈጽሙ በመሆናቸው ልንወዳቸው ይገባል وهم እነዚህ ደግሞ 19 المذكورون في قوله تعالى እንዲህ በሚለው የአላህ ቃል ላይ የተጠቀሱ ናቸው وقال الذين في النار እነዛ በእሳት ያሉ ሰዎች አሉ لخزنة جهنم ለጀሃነም ዘበኞች ادعوا ربكم ጌታችሁን ለምኑልን ተማጸኑልን يخفف عنا يوما እንደው አንድ ቀን እንኳን ቢያቀልልን من العذاب ከቅጣት ቢያቀልልን እንደው ለምኑልን ብለው ተማጸኑ ይላል እግረ መንገድ በእሳት ውስጥ ዘበኞች መኖራቸውን ያሳየናል ማለት ነው በሌላም ስፍራ ወናደው የጀሃነም ሰዎች ተጣሩ ያ ማሊኩ አንተ ማሊክ ሆይ በማለት ليقضي علينا ربك ጌታህ በእኛ ላይ ሞትን መወሰን ይችላል እንዴ ሲሉ قال انكم ماكثون እናንተ በውስጡ ተቀማጮች ዘውታሪዎች ናችሁ ብሎ መልስ ሰጣቸው በሌላም ስፍራ አላህ ምን ይላል عليها ملائكه በጀሃነም ላይ መላእክቶች አሉ غلاظ ጨካኞች ሽዳድ እጅግ በጣም ብርቱዎች لا يعصون الله ما امرهم الله ካዘዛቸው ትእዛዝ ፍንክች የማይሉ የማያምፁ ويفعلون ما يؤمرون የታዘዙትን በአግባቡ የሚተገብሩ መላእክቶች አሉ ብሏል وقال تعالى በሌላም ስፍራ አላህ ምን ይላል عليها 19 በሷ ላይ 19 መላእክቶች አሉ
وما جعلنا أصحاب النار إلا ملائكة يأسات قوادوچنم كملائكة غرنجي كليلا على درقنهم وما جعلنا عدتهم بلو آية يكتلال سلازي يأسات قوادوچ ناتشو الزاني اللوت بليلام سفرا وما يعلم إلى قوله اندهس كميلو قال درس وما يعلم جنود ربك يجيتان سراويت مياوك أو يلم إلا هو كسو بستكار ይላል ብዙ ናቸው ማለት ነው በጀሃነም ላይም ሐላፊነት የተጣለባቸው አሉ ኢንሻአላህ በቀጣዩ ፕሮግራም ደግሞ ቀጣዩን አራተኛ ክፍል ይዤ እቀርባለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ